በፈጣሪያችን አላህ ሱብሓነሁ ወተዓላ የወጡ የሰው ልጆች ስሞች እንዳሉ ያውቃሉ? ካላወቁ ዛሬ እነሆ ልላችሁ ወደድኩኝ። እኒህን በፈጣሪያችን አላህ ሱብሓነሁ ወተዓላ የወጡትን ስሞች ለማረጋገጥ ወይንም እሱ እንዳወጣቸው ወይም እንዲወጡ እንዳዘዛቸው ለማረጋገጥ የሆነን ዘንድ አንድ የቁርአን አንቀጽ እንሆላችሁ ወደድኩ። ይህንንም አንቀጽ የምናገኘው በሱረቱ ነጅም ከቁጥር 3 እስከ 5 ድረስ ነው። እንዲህም ይነበባል። ቢስሚላሂ ራሕማን ራሒም ወማ የንጢቁ አኒል ሀዋ። ሙሐመድ አለ መልእክተኛው መሆናቸው ነው። አላሁመ ሰሊ ዓላ ሙሐመድ ወዓላ አሊ ሙሐመድ ከልብ ወለዳቸው ምንንም ነገር አይናገሩም አለ። ኢን ሁወ ኢላ ዋሕዩን ዩሃ፣ እርሱ እኮ የሚወርድለትን የፈጣሪውን ትእዛዝ እንጂ ሌላ ነገር ከልብ ወለዳቸው አይናገሩም አለ። ይህንንም ደግሞ ከላይ የሚመጣለትን ነገር ያስተማራቸው ማን እንደሆነ ሲናገር ዓለመሁ ሸዲዱል ቁዋ፣ ኃይሎቹ ብርቱ የሆነው መልአክም አስተማረው ይላል። እንግዲህ ፈጣሪያችን አላህ ለላካቸው ሙሐመድ አላሁመ ሰሊ ዓላ ሙሐመድ ወዓላ አሊ ሙሐመድ የሚናገሩትን ነገር ሁሉ እንደሰጣቸው በዚህ ቁርአን የምናምን ከሆነ እነዚህ አሁን በምስሉ ላይ የምትመለከቷቸው ስሞች ዓሊይ፣ ፋጢማ፣ ሐሰንና ሁሴን። በነገራችን ላይ በርካታ የቁርአን አንቀጾች እነሱን አስመልክቶ ወርዷል። እነዚህን አራቱን ስሞች ያወጧቸው ውዱና ምርጡ የኛ ነቢይ ሙሐመድ አላሁመ ሰሊ ዓላ ሙሐመድ ወዓላ አሊ ሙሐመድ ናቸው። ይህንን ስም ወላጆቻችሁም የሆኑ መሻኢኾች ያወጡላችሁ ሰዎች እንኳን ደስ ያላችሁ ልል ወዳለሁኝ። እኒህንም ስሞች ላወጡላችሁ አካላት ዱዓ እንድታደርጉላቸው ላለሁ። በጥቅሉ ዓሊይ፣ ፋጢማ፣ ሐሰንና ሁሴን የሚሉት ስሞች በፈጣሪያችን አላህ ታዘው በመልእክተኛው ሙሐመድ አላሁመ ሰሊ ዓላ ሙሐመድ ወዓላ አሊ ሙሐመድ የወጡ ናቸው ማለት ነው። በሌላ አነጋገር እኒህን ዓሊ፣ ፋጢማ፣ ሐሰንና ሁሴን የተባሉትን ስሞች ያወጣቸው ፈጣሪያችን አላህ ሱብሓነሁ ወተዓላ ነው ማለት ነው። 4 ነጥብ